ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? እንግዲህ ዛሬ ታጅራ ከተማ ላይ የሶላር እና እንዲሁም ደግሞ የላይቲንግ ሲስተሞች ሾሩም ከፍተናል ማለት ነው። ውስጥ ላይ ምን አለው ሶላር ብትገዙስ ምን ያህል መጠቀም ትችላላችሁ ወይ ደግሞ እንዴት መጠቀም ትችላላችሁ ቢለውን ደግሞ በአይነት ከ10 ዋት ጀምሮ እስከ 150 ዋት ያሉት የሶላር ፓኔሎችን እንዴት እንደሆነ የምናሳያችሁ ይሆናል። ስለዚህ አሁን ወደ ውስጥ እንገባለን ማለት ነው። ሰላም እንግዲህ ይሄንን ይመስላል ሾሩማችን። እንደምትመለከቱት እዚህ ጋር የምታዩቸው የብዙ አይነት የሶላር ሲስተሞች ማቴሪያሎች አሉ ማለት ነው። እዚህ ጋር የምትመለከቷቸው እዚህ ጋር 90 አምፒር ባትሪ አለ ማለት ነው። 90 አምፒር ባትሪ ለ150 ለ100 ዋት መሆን ይችላል ማለት ነው። እዚህ ጋር ደግሞ ቆንጆ የሆነች ባትሪ 18 አምፒር ባትሪ አለች ማለት ነው። እዚህ ጋር 7 አምፒር አለ። እዚህ ጋር ሌሎች ባትሪዎች ይገኛሉ። ስለዚህ እነዚህን ባይ ስቴፕ እንዴት ናቸው የሚለውን ነገር ደግሞ ማሳያቸው ይሆናል። ለምሳሌ አሁን እዚህ ጋር 10 ዋት የሶላር ፓኔል አለች ማለት ነው። እቺኛዋ 10 ዋት የሶላር ፓኔል ናት። 3 አምፖል ትችላለች። እቺኛዋ 3 አምፖል ትችላለች። ዋጋዋ በጣም ቅናሽ ነው፣ ቺፕ ነው። ሌላው ምንድነው ኤክስትራ ደግሞ ከራሷ ጋራ ለሞባይል ቻርጅ ማድረጊያ ኮንቨርት ማድረጊያ ቦታ አላት ማለት ነው። እንደሌሎቹ ብዙ ፕሮሰስ የላትም ማለት ነው። እቺን የምንጠቀማት የሞባይል ቻርጅ ለማድረግ የምንጠቀምባት አንድ ፕሮዳክት አለች ማለት ነው። ለእናንተ ዋጋ ቀለል ለማድረግ አስበን ማለት ነው። እቺኛዋን እንከፍታትና እዚች ጋር የሞባይል ቻርጅ ማድረጊያ እቃ አለች ማለት ነው። እቺ የምትመለከቷት ማለት ነው። እቺኛዋን የምንጠቀማት ለምንድን ነው ከተባለ እዚህ ላይ ከዚህኛው ባትሪ ጋራ አንድ ላይ አታች አድርገን ነው የምንጠቀመው። ከዚህኛው ባትሪ ጋራ ይሄንን ባትሪ ቀጥታ ገመዱን አመተን እዚህ ላይ መሰካት ነው። ከዛ በኋላ ቀጥታ የአምፖል ሲስተሞችን ከነዚህ ከሁለቱ የባትሪ አይነቶች እንወስዳለን ማለት ነው። ስለዚህ እቺኛዋ ደግሞ የምንጠቀማት የቱ ጋር ነው? እዚች ጋርና እዚች ጋር ገመድ እንቀጥልና እዚህ ላይ ራሱ ላይ እንዘረጋላታለን ገመድ ማለት ነው። ከዛ በኋላ ቀጥታ ሞባይል ቻርጅ ማድረግ ትችላላችሁ ማለት ነው። ስለዚህ እነዚህ ፕሮዳክቶች ቆንጆ ተደርገው መጥተዋል። ለእናንተ ዋጋ በዝቶብናል። የ150 ዋቱ እና የ100 ዋቱ ዋጋው በጣም ከፍ ብሎብናል። ስለዚህ አነስ ያለ ነገር አሳየን ስላላችሁኝ ነው ማለት ነው። ስለዚህ እነዚህ ፕሮዳክቶች ለእናንተ በጣም አሪፍ ናቸው ብዬ አስባለሁ። ሌላው ደግሞ ይሄኛው ባትሪ ብዙ ጊዜ የተለመደ ባትሪ ነው፣ ታውቁታላችሁ ምን አይነት እንደሆነ ማለት ነው። ስለዚህ ቆንጆ የሚባል የእጅ ባትሪ ነው፣ ተንቀሳቃሽ ነው። ከራሱ ጋራ አምፖል አለው ማለት ነው። ይሄው እዚህ ጋር አምፖል አለው ማለት ነው እንደዚህ። ሌላ ደግሞ ከነዚህ ፕሮዳክቶች አጠቃላይ አነስ ያለ ነገር እንጠቀም። በሶላር ሲስተም ሆኖ አነስ ያለ ከዚህኛው ከፍ ያለ የምትሉት ደግሞ ከሆነ እዚች ጋር ባለ 4 አምፖል የሶላር አይነቶች አሉ ማለት ነው። እዚች ጋር ባለ 4 አምፖል የሶላር ፕሮዳክቶች አሉ። እዚች ጋር እንደምትመለከቱት እነዚህ አምፖሎች ማለት በጣም ቆንጆ የሚባል የሶላር አይነት ነው ማለት ነው። እዚች ጋር እስቲ ካሜራውን ጠጋ በልና አሳያቸው። ይሄ ራሱን የቻለ ማብሪያ ማጥፊያ ነው። ራሱን የቻለ መጨመር መቀነስ ይችላል ማለት ነው። ይሄ ራሱን የቻለ ማብሪያ ማጥፊያ ነው። እቺኛዋን እዚች ላይ ብቻ ቀጥታ መሰካት ነው፣ ሌላ ፕሮሰስ የለውም። በቃ እቺኛዋን እዚች ላይ ብቻ መሰካት ነው፣ ሌላ ምንም አይነት ፕሮሰስ የለውም። ሲስተሞች ማለት ነው። ከራሱ ጋር ይሄኛው 2 ምጣድ አለው ቻርጅ ማድረጊያ። ከራሱ ጋር 4 አምፖል አለው። እዚች ጋር አሁን ለምሳሌ አጠቃቀሙ እንዴት ነው ብላችሁ ልትጠይቁኝ ትችላላችሁ። ምናልባት ይሄ ገመድ ነው፣ በጣም ረጅም ገመድ ነው። እስከ 5 እስከ 6 ሜትር ይረዝማል ማለት ነው። ይሄንን ቀጥታ እዚህ ፕሮዳክት ላይ ነው የምንሰካው ማለት ነው። እቺኛዋ እዚች ጋር በመሰካት አምፖሉን እናበራለን ማለት ነው። ልክ እንደዚህ 4 አምፖል አለው ማለት ነው። እዚህ ጋር 1 2 3 4 መሰኪያ አለው። ቻርጅ ማድረግ ስንፈልግ ይሄ ፓኔል አለ ራሱን የቻለ። አሁን ዳመና ነው እንደምትመለከቱት፣ ፀሐይ የለም፣ ምንም ፀሐይ የለም። ይሄ የሚፈልገው ብርሃን ብቻ ነው፣ ሌላ ነገር አይደለም። ስለዚህ ይሄኛውን ብርሃን ቀጥታ ስንሰካለት እዚህ ጋር
ቻርጅ ያደርግልናል ማለት ነው። ሶላር ፓኔሉ እዚህ ጋር እንሰካው ቻርጅ እያደረገ ነው እንደምትመለከቱት ማለት ነው። ቻርጅ እያደረገ ነው። ለረጅም ጊዜ ለረጅም ዓመት ማገልገል የሚችሉ የሶላር ፕሮዳክቶች ናቸው እነዚህ። እንዲሁም ደግሞ ለመስጊድ የሚሆኑ ወቅፍ ማድረግ ለምትፈልጉ ለመስጊዶቻችሁ ኮርድ ስፒከሮችን በብዛት አስገብተናል። እንደነገርኳችሁ ይሄኛው ሾሩማችን ነው ማለት ነው። እንደምትመለከቱት እዚህ ጋር የሶላር ፓነሎች በብዛት አሉን ማለት ነው። እና እነዚህን የሶላር ፕሮዳክቶች በጁና ኦንላይን ማርኬቲንግ ኦርደር ብታደርጉ ራሳችን ገጥመን ቪዲዮ ሰርተን አዘጋጅተን እንመለስላችኋለን ማለት ነው። እዚህ ጋር ይሄ የምትመለከቱት 150 ዋት ነው። ይሄ 150 ዋት ማለት የ43 ኢንች ቴሌቪዥን እንዲሁም ደግሞ 32 ኢንች ቴሌቪዥን በደንብ አድርጎ ማስጠቀም የሚችል የሶላር ፓነል ነው ማለት ነው። እዚህ ጋር የምትመለከቱት ደግሞ 100 ዋት የሶላር ፓነል ነው እዚህ ጋር ያለን ማለት ነው። ይሄ 100 ዋት የሶላር ፓነል ከራሱ ጋራ እነዚህ ባትሪዎች አሉት፣ እነዚህ ሬጉሌተሮች አሉት፣ ቻርጅ ማድረጊያ ማለት ነው። እዚህ ጋር የምትመለከቷቸው አምፖሎች አጠቃላይ ከዚህ ጋር አታች አድርገን የምንጠቀማቸው የሶላር አይነት ነው። ይሄኛው ደግሞ ምን ያህል ነገር ያንቀሳቅሳል የምትሉ ከሆነ 4 ኢንች ቴሌቪዥን ማንቀሳቀስ ይችላል ማለት ነው። ስለዚህ እናንተ ስታዙን ሁልጊዜም እንደምናደርገው በየአካባቢው በየገጠሩ በየስፍራው እየሄድን ፕሮዳክታችንን እየሰራን ነው። ታውቃላችሁ፣ አብዛኞቻችሁ ሰርተንላችኋል። እስካሁን ድረስ አንድም ቅሬታ አላስተናገድንም። አንድም ቅር ያለው ሰው የለም። በስራችን በጣም ደስተኛ ነው ማለት ነው። ስለዚህ እነዚህን ፕሮዳክቶች የምትፈልጉ በአጠቃላይ በከፍተኛ ዲስካውንት ለእናንተ አቀርበንላችኋል ማለት ነው። ይህ የምትመለከቱት የጁና ኦንላይን ማርኬቲንግ ሾሩም ነው ማለት ነው። እንዲሁም ደግሞ ከተማ ውስጥ እንደምትገኙ እዚች ጋር አሁን አልጨረስነውም ገና ቪዲዮ መሰራት ስላለብን ብለን ነው እንጂ እዚች ጋር የላይቲንግ ሲስተሞችም አሉ ማለት ነው። እና የምትመለከቷቸው የሶላር እና የመብራት እቃዎችን በአጠቃላይ ይዘን መተናል። ሌላው ተጨማሪ ማደርግላችሁ በቀጣይ በሶላር ሲስተም የሚሰሩ የካሜራ ሴኩሪቲ ካሜራዎችን እንዲሁም ደግሞ የግቢ መብራት ፓውዛዎችን በሶላር ሲስተም የሚሰሩትን እሽላችሁ የመቀርብ ይሆናል። ለጊዜው እነዚህ ፕሮዳክቶች ተጠቀሙባቸው። በያላችሁበት ሁሉ ሰላም ሁሉ ብዝት ይበልልን። ሰላም አለይኩም ወራህመቱላሂ ወበረካቱ።